ኤም ባንክ አፕሊኬሽን ስከፍቱ እንዲመጣላችኋል። እዚህ ጋር በሁለት አይነት መንገድ ነው የምትከፍቱት። አንደኛ በጎልደን ቪዛ ነው፣ ሁለተኛ ደግሞ ሳይን አፕ ዊዝ ዩኤኢ ፓስ ማለት ነው። ዩኤኢ ፓስ እዚህ ጋር ሚኒመም ሳላሪ ማስፈልግም ነው፣ አቨሬጅ ኢንካም ማስፈልግም። ስለዚህ ሳይን አፕ ዊዝ ዩኤኢ ፓስ የሚለውን ትነኩታላችሁ። ከዛ ሬጂስተር የምትለውን ስታርት ትላላችሁ። ስታርት ካላችሁ በኋላ ይመጣላችሁ አለ እንግዲህ። ከዛ ኦፕን ነው የምትሉት ዩኤኢ ፓስ እንትን ሲላችሁ። ከዛ ዩኤኢ ፓሳችሁ ከከፈተ በኋላ እዚህ ጋር ኮንፊርም ሪኩዌስት ትሉታላችሁ። አሁንም ኮንፊርም ሪኩዌስት የሚለውን ከጨረሳችሁ በኋላ እንደዚህ ይሆንላችኋል። በራሱ እንደዚህ የማንነታችሁን፣ ስማችሁን፣ የተለያዩ ነገሮችን ይጠይቋችኋል። ስለዚህ እሱን ከሞላችሁ በኋላ ቀጣይ ደግሞ ወደ ምን ትመጣላችሁ? ወደ ኮንፊርሜሽን አይደንቲቲ ኮንፊርም የምታደርጉበት ነው ማለት ነው። ያ ማለት አሁን የምታደርጉት በካሜራው መካከል ፊታችሁን ታደርጉና አሪፍ ፎቶ ትነሱና ትልኩላችሁ ማለት ነው። ፖዚሽን አድርጉ በደንብ እንትን አለ አስገቡት። ከዛ በኋላ እንትን ካለ ፐርሰናል ኢንፎርሜሽን ነው የሚጠይቃችሁ። ፐርሰናል ኢንፎርሜሽን ከዚህ ጋር የተወለዳችሁበትን እያኖራችሁ ዩኤኢ ከመጀመሩ ነው ምናምን። ከዛ ማሪታል ስታተስ አግብታችሁ አላገባችሁም። ከዛ በኋላ መንዝሊ ኤክስፔንስም ታስገቡና ይሄ ሙሉ ካስገባችሁ በኋላ ኮንቲኒው የሚለውን የስ ትሉታላችሁ እዚህ ጋር። ከዛ ኮንቲኒው የሚለውን ትነካላችሁ ማለት ነው። አሁንም ስቲል እዚህ ጋር አንዳንድ ነገሮች ይጠይቋችኋል። እናንተም ስለማይመለከት ኮንቲኒው በሉት። ሀገራችሁ ውስጥ ተውት እሱን ለማንኛውም ማለት ነው። አሁን እዚህ ጋር ኮንቲኒው የሚለውን ከነካ ነው በኋላ እዚህ ጋር አሁንም ስለ እናንተ ማንነት ነው። ኤምፕሎይድ ነው። አዎ ጆብ ታይትላችሁን ታስገባላችሁ። መንዝሊ ሳላሪያችሁን ታስገባላችሁ። ስታርቲንግ ዴት ኦፍ ኤምፕሎይመንት ታስገባላችሁ። እሱን ካስገባችሁ በኋላ ስቲል እዚህ ጋር ያላችሁበት ሙሉ ካስገባችሁ በኋላ ፈልጉ ነን በሉት። ማለቴ ተጨማሪ ገቢያችሁ ያው ሳላሪ ስለሚሆን ደን በሉት። እዚህ ጋር ሳላሪ ብላችሁ ደን። ከዛ በኋላ ይህ እንደዚህ ከሆነ በኋላ የሚመጣላችሁ ሴቪንግ አካውንት ሊሆን ይችላል፣ ስማርት አካውንት ሊሆን ይችላል፣ ማይነር አካውንት ወይም ደግሞ ዲፖዚት አካውንት ሊሆን ይችላል። ከዛ ውስጥ አንዱን ትመርጣላችሁ። ስማርት አካውንት በጣም አሪፍ ነው። ስማርት አካውንት ተነኩና በጣም እዚህ ጋር ፍሪ ፎር ላይፍ ነው ማለት ምንም እንትን የምትሉት ነገር የለም። ስማርት አካውንትን ስናኩ እንደዚህ ጎልድ ሜምበርሺፕ የሚል አለ፣ ፕላቲኒየም ሜምበርሺፕ፣ ዳይመንድ ሜምበርሺፕ የሚባል ነገር አለ እዚህ ጋር። ከዚህ ውስጥ ጎልዱ ነው አሪፍ። ጎልዱ ነፃ ስለሆነ ጎልዱን ትነኩና ከዛ በኋላ ኮንግራቹሌሽን አለቀ ማለት ነው።